ሰበር ዜና ኢራን በፓኪስታን ዋና ከተማ ኢስላማባድ ሊካሄድ የነበረው ሁለተኛ ዙር የሰላም ውይይት አንቀበልም በማለቷ ምክንያት ውይይቱ ተሰርዟል። ዶናልድ ትራምፕ ስለ ኢራን የሲስፋየር ጉዳይ አዲስ መግለጫ ሰጡ። ውይይቱን ኢራን ማስቀጠል ከሆነ ግጭቱ እንደሚባባስ አስታወቁ። የኢራን በስትሬት ኦፍ ሆርሙዝ አካባቢ መርከቦችን መያዝ ጀመረች። ይህ እርምጃ በዓለም የነዳጅ ንግድና የኢኮኖሚ ሁኔታ ላይ ትልቅ ጫና እየፈጠረ ይገኛል። እስራኤል በሊባኖስ ውስጥ አስፈሪ የጦር እርምጃ ወሰደች። ሄዝቦላ በከባዱ እስራኤልን በድሮን ደበደበች። በክልሉ ያለው የደህንነት ሁኔታ በእጥፍ መጨመሩ ተገልጿል። ሰላም ውድና የተከበራችሁ የአፍታ ኒውስ ተከታታዮች የሰዓቱን ሰበር የተባሉ መረጃዎች ይዤላችሁ ቀርቤያለሁ። በቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና የደወል ምልክቱን በመጫን ቤተሰብ ሁኑ። የሰዓቱን ሰበር መረጃዎች እንደሚከተሉት ይዤላችሁ ቀርቤያለሁ። በፓኪስታን ዋና ከተማ ኢስላማባድ ሊካሄድ የነበረው ሁለተኛ ዙር የሰላም ውይይት ተሰርዟል። የኢራን ውጭ ጉዳይ ሚኒስቴር በማስፈራሪያና በኃይል ጥላ ስር አንደራደርም ብሏል። በተለይም አሜሪካ በስትሬት ኦፍ ሆርሙዝ ላይ የጣለችው እገዳ ሳይነሳ ወደ ጠረጴዛ እንደማይመለሱ ገልጸዋል። ኢራን የሰላም ስምምነት እንዲኖር 10 ቅድመ ሁኔታዎችን አቅርባ እንደነበረ ይታወቃል። ከነዚህም መካከል ማዕቀቦች እንዲነሱና ለደረሰባቸው ጉዳት ካሳ እንዲከፈላቸውና የእስራኤል ጥቃቶች እንዲቆሙ የሚሉ ቅድመ ሁኔታዎች ይገኙበታል። አሜሪካ የሰላም ውይይቱን ለመቀጠል ከ3 እስከ 5 ቀናት ገደብ ብትሰጣትም በሁሉም ወገኖች በኩል ያለው የጦርነት ዝግጅት ግን ግጭቱ እንደገና ሊቀሰቀስ እንደሚችል ማሳያ ሆኗል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በጦር ሜዳ አዳዲስ ካርታዎችን እናሳያለን ሲሉ ዝተዋል። በሌላው ዜናችን ፕሬዝዳንት ትራምፕ ከኢራን ጋር የነበረው የ2 ሳምንት የተኩስ አቁም ስምምነት ትላንት ሊያበቃለት ጥቂት ሰዓታት ሲቀሩት ስምምነቱ ለተጨማሪ ቀናት እንዲራዘም መወሰናቸውን አስታውቀው ነበር። የውሳኔው ምክንያት የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በጠየቁት መሰረት ዲፕሎማሲያዊ ጥረት ውጤት እንዲያመጡ እድል ለመስጠት ነበር። ነገር ግን ትራምፕ ትናንትና በማህበራዊ ገጻቸው ባስተላለፉት መልእክት ኢራን በፋይናንሻል አቅሟ እየፈራረሰች ነው በማለት ወደ ድርድሩ መምጣት እንጂ ሌላ አማራጭ የላትም ብለዋል። ይሁን እንጂ ስምምነቱ ረጅም ጊዜ እንደማይቆይና ኢራን በ5 ቀናት ውስጥ ግልጽ የሆነ የሰላም ሐሳብ ካላቀረበች ወደ ከባድ ድብደባ ቦምቢንግ እንደሚመለሱ ዝተዋል። አሜሪካ ምንም እንኳን የተኩስ አቁም ስምምነቱን ብትደግፍም በኢራን ወደቦች ላይ የጣለችው የባህር ላይ እገዳ ናቫል ብሎኬድ አሁንም ድረስ አላነሳችም። በሌላው ዜናችን የኢራን አብዮታዊ ጋርድ IRGC በስትሬት ኦፍ ሆርሙዝ ላይ መርከቦችን በመቆጣጠር ላይ ናቸው። የኢራን የባህር ኃይል 2 የንግድ መርከቦችን ኮንቴነር ሺፕ መቆጣጠሩን አረጋግጧል። ከነዚህም አንዱ የላይቤሪያ ሰንደቅ ዓላማ የያዘ ሲሆን ሌላኛው ደግሞ ወደ ህንድ ይጓዝ የነበረ መሆኑ ተዘግቧል። የብሪታንያ የባህር ላይ ደህንነት ተቋም UKMTO እንደዘገበው የኢራን ጀልባዎች በአንድ መርከብ ላይ ተኩስ በመክፈት በመርከቧ የቁጥጥር ክፍል ብሪጅ ላይ ከባድ ጉዳት አድርሰዋል ተብሏል። ሆርሙዝ ስትሬት በዓለም ላይ ካለው የነዳጅ ንግድ 20% የሚያልፍበት ወሳኝ መስመር በመሆኑ ኢራን ይህንን መስመር ለመዝጋት መሞከሯ የዓለም የነዳጅ ዋጋ እንዲጨምርና ታላላቅ የንግድ ኩባንያዎች ስጋት ውስጥ እንዲገቡ አድርጓል። በሌላው ዜናችን በእስራኤልና በሊባኖስ ሄዝቦላ መካከል ያለው ውጥረት የተኩስ አቁም ስምምነቱን ጥሶ ወደ ከባድ ጦርነት ተቀይሯል። ዳርክነስ የተባለ የእስራኤል በሊባኖስ ውስጥ በሚገኙ የሄዝቦላ ይዞታዎች ላይ ከ100 በላይ የአየር ድብደባዎችን በአንድ ጊዜ ፈጽማለች። ጥቃቱ ቤይሩትን ጨምሮ ሲዶንና ጢሮስ ታይር የተባሉ ከተሞችን መጥቷል። በዚህ ጥቃት ከ350 በላይ ሰዎች መሞታቸውና ከ2675 ሰዎች በላይ በአደጋው መጎዳታቸው ሮይተርስ ዘግቧል። ሄዝቦላ በበኩሉ እስራኤልን የተኩስ አቁም ስምምነት ጥሳለች በሚል በርካታ ድሮኖችና ሮኬቶች ወደ ሰሜን እስራኤል አስወንጭፏል። እስራኤል አብዛኞቹን ድሮኖች ማክሸፍ ባትችልም ውጥረቱ ግን በከፍተኛ ሁኔታ መባባሱ ቀጥሏል። የተባበሩት መንግስታት ድርጅት እና የአውሮፓ ህብረት ሊባኖስ በአፋጣኝ በተኩስ አቁም ስምምነት ውስጥ እንድትካተት ጥሪ አቅርበዋል። የመካከለኛው ምስራቅ ሁኔታ በየዓመቱ እየተቀያየረ ይገኛል። ኢራን የሆርሙዝ መስመሩን ሙሉ በሙሉ ትዘጋዋለች ወይስ አዘጋውም?
እነዚህ ጥያቄዎች ለዓለም ሰላም ወሳኝ ናቸው። ለሰዓቱ ይዤላችሁ የቀረብኩት አጫጭር መረጃዎች ይህን ይመስሉ ነበር። እናንተም ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ላይ አይረሳ።